ይህ የቤተሰብ ጨዋታ ነው በኢቢኤስ ብቻ። ለዛሬ ሁለት ተወዳዳሪ ቤተሰቦች ይገኛሉ። ተዘጋጅተሃል? ተዘጋጅቻለሁ። እሺ፣ ከሰውነት ክፍላችን ውስጥ እድገቱን የማያቆም ነገር ጥቀስ። ሐሳብ። በምላሳችን ቀምሰን የማንለየው ነገር ምንድነው? አጥር። ሰውን ሰው ያደረገው ምንድነው? ሌላ ሰው። ዳቦ ስንጋግር የማይገባ ነገር ጥቀስ። ጋጋሪው። ኮምፒውተር ሲበላሽብህ የምታደርገው የመጀመሪያ ነገር ምንድነው? መክደን። እስቲ ከሰውነት ክፍላችን ውስጥ እድገቱን የማያቆም ነገር የቱ ሐሳብ ነው? በምላሳችን ቀምሰን የማንለየው ነገር ምንድነው? አጥር። ሰውን ሰው ያደረገው ነገር ምንድነው? ሌላ ሰው። ዳቦ ስንጋግር የማይገባ ነገር ጥቀስ። ጋጋሪው። እስቲ እንግዲህ እንጀምራለና በደስታ ተዘጋጅተሃል ለመጠየቅ? ኧረ በጣም መቼም ራስን አስተዋወቅ ከተባለ እንግዲህ ታስተዋውቀንና እንቀጥላለን። ስሜ ስሜ ነው። ስምህ ነው? 20 ሰከንድ ነው የምሰጥህ። እንዴት ነው? ችግር የለም። ይበዛል? ኧረ በጣም ብዙ ነው። እሺ፣ ከሰውነት ክፍላችን ውስጥ እድገቱን የማያቆም የቱ ነው? ቆሽታችን። በምላሳችን ቀምሰን የማንለየው ነገር ምንድነው? አመል። ሰውን ሰው ያደረገው ምንድነው? ብድር። ዳቦ ስንጋግር የማይገባ ነገር ጥቀስ። ሻይ። ይቅርታ፣ ስም። ስም። ዳቦ ስንጋግር የማይገባ ስም። አራተኛው እንግዲህ የቴክኖሎጂ ጥያቄ ነች። በጣም በደስታ። ኮምፒውተር ሲበላሽ የመጀመሪያው እርምጃህ ምንድነው? ሻጩ መደብደብ። ከሰውነት ክፍላችን ውስጥ እድገቱን የማያቆም የቱ ነው? እስቲ እንይልህ። ቆሽታችን። አላደገም ራሱ ይሄን እሺ ቶ በምላሳችን ውስጥ ቀምሰን የማንለየው ነገር ምንድነው? አመል። ሰውን ሰው ያደረገው ምንድነው? ብድር። ዳቦ ስንጋግር የማይገባ ነገር ጥቀስ። ስም ወይም ሻይ። ኮምፒውተር ሲበላሽብህ የምታደርግ የመጀመሪያው እርምጃ ምንድነው? ሻጩን መደብደብ። ምንድነው? ፖሊስ ጠርቼ ቆይ ሻጩንም አልደበድብም። ይሄን ሰው ግን የምደበድበው ማለት ነው።